አብርሃምን አከበሩ። በዚህ ከተማ ለመወደድ እቺን ከተማ ለመግዛት መታዘዝ። ያንተ ነገር ከጠላት በላይ ከፍ እንድል ከፈለክ ስማው፣ ከዛ ታዘዝ። አትደባለቅ በሉ፣ አጠገባለውን አትደባለቅ በሉ። ሃሌሉያ። እኔ ልዩነት አምጪ እንድትሆኑ ጸልያለሁ። እግዚአብሔር ከሁኔታ በላይ ከፍ እንዲያረጋችሁ። ስም የነበራቸው ሰዎች አሉ። እንትና ነበር እኮ ነበር ተብሎ ታሪካቸው የተረሱ ማዕሰዎች አሉ። የእናንተ ግን ታሪክ ቢነገር ከዘመናት ተሻጋሪ ትውልድ ቢያልፍ የሚያወሩት ታሪክ። ጌታን ሰብካችሁ ጌታን አውርታችሁ ስለ ኢየሱስ ተናግራችሁ በዘመናችሁ የማይለመድ ነገር እንዲሆን አውጃለሁ። አይገርምም? ምን አይነት አብርሃም ሰው ነው! አብርሃም ሕፃን ነው የሚመስለው። ይሰማል እግዚአብሔር። እሺ አብርሃም ጋር ብልጣብልጥነት የለም ካለው እሺ ብለሃል። አንተ ነህ ይገባሃል። ሞኝነት አይመስልም? ልጁን ሊያርደው ስል ብላ አዘጋጅቶ ሊጠብሰው ለእግዚአብሔር ጠብሶ ለእግዚአብሔር መስዋዕት ሊያደርገው። ሃሌሉያ። ልጁ ላይ ጨክኖ ወጣ። ለምን? ወድጄ ማን ለእግዚአብሔርን እና ልጅ አይበልጥም አይበልጥብኝም። ማን የበለጠ? በእግዚአብሔር። ከቤትህ ይበልጣል፣ ከዝናህ ይበልጣል። አዎ እግዚአብሔር ይውላል። እግዚአብሔርን በቆማችሁበት መንገድ ስለ ኢየሱስ አውጡ። ምን አልኳችሁ? ስለ ሞተላችሁ። ሃሌሉያ። ዘማሪው መዳኔ በቀኝ ነው አለ። መዳኔ ከሲኦል መንጋጋ መንጥቆ ለራሱ የሰማይ ዜጋ የመንግስቱ ወራሽ ላረገን ለኢየሱስ ክብር ውዳሴ ይሁንለት። ከዚህ ዋና ነገራችሁ እኔ አንድ ክርስቲያን በጣም ይገርማል። ጊዜ ኖሮት መጸለይ ይከብደዋል። ጊዜ ኖሮት ቸርች መምጣት ይከብደዋል። ጊዜ ኖሮት ዝም ብሎ ቁጭ ብሎ አይ አብርሃም ጊዜ የለውም። ሲታሰስ አድርጋው ነው ያደርጋል። በረከቱም አይቆም። በረከታችሁ እንዲቀጥል ትፈልጋላችሁ? ጸንታችሁ ታዘዙለት እና ውስጣችሁ ሹክ ስላችሁ እሺ በሉት እና ይላችኋል። የሆነ ስራ እየሰራችሁ ጸልይ ስል ትተዋል። ራባቻራራራቦ እና አንብብ ሲባል ዘንበል አንብቡ፣ ክብር ይመጣል። ሃሌሉያ። አትሰስቱ ጉልበታችሁ ለእግዚአብሔር ይመጣል። ኢየሱስ በክብር ይመጣል፣ በቅርብ ይመጣል እና ለመሸለም መስራት አለባችሁ። ስንፍናን ጣሉት። ያደካከ አሁን እንኳን እየሰማችሁ ምንድነው የሚያወራው? የሚያስብላችሁ ነገር ካለ አውጡ። ለጌታ ኢየሱስ ጌታ መገረ በነገራችሁ ሁላችሁም የመጣችሁ እዚህ ጋር ትንቢት ለመስማት እንዳልሆነ አምናለሁ። ቃሉን እንጂ ቃሉን ላከ ባሏል። ቃሉን ላከ። አማኝ ከሆናችሁ ይሁንላችኋል። እና ትንቢት የጠራቸው ተአምራት የጠራቸው ህዝብ ግር ብሎ ሲመጡ 100 አለቃ ነበር። 100 አለቃ ተአምር አልጠራው፣ ቃል ጠርቶት እና ልጁ ታሞበት መጣና እንደዚህ መምህር ሆይ አለ፣ እኔ ልጄ ታማብኛለች። ከዛ ቤቴ እንድትመጣ ፈልጋለሁ። እሺ መጣው። ቆይ እንዳትመጣለሁ። አንተ በቤቴ ጣራ ልትገባ አይቻልም። ቃልህን ብቻ ላክልኛል። ቃል ይሰራል። አሁን የሚያምን ሰው አሁን እንኳን ፈውስ ይሆንለታል። ትንቢት ሳይመጣ በማመን ተአምር ነው ለሰው አለ። ከዛ ጌታ ዞራንና ያ ሁሉ ተከታይ እንዴ እንደዚህ ያለ አማኝ በእስራኤል ዘንድ እንኳን አላገኘውም ማለት እነ ጴጥሮስ አሉ፣ እነ ያዕቆብ አሉ። እንደዚህ ያለ እምነት አይቼ አላውቅም። የለም በእስራኤል ምድር አለ። እንደ እምነት ይሆንልሃል። ከዛ ወደ ቤቱ ሲመለስ መልካም ዜና እና ልጅ ድናለች፣ ተፈውሳለች። ቃል ይሰራል። አሁን የማውጀው ቃል ከሰማህ ይሆንልሃል። እመኑኝ፣ በዚህ ሳምንት አንተ ቤት የሚሆነው ተአምር የተለየ ነው። ጠላትህን የሚያስደነግጥ ነገር ይሆናል።
እና ያ እንዲሆን ማመን መስማት ስሙት እግዚአብሔር ከዛስ ታዘዙ መታዘዝ የሚመጣው ከመስማት ሰምታችሁ አይ ሰምቼው ነበር እስቲ ቆይ ለሚቀጥለው አትበሉ ወዲያው ሃሌሉያ ወዲያው አብርሃም ሰማ ብድግ አለ ሰላሙን እንመለሳለን ብሎ ባለቤቱ ሰላም ብሏት ሄድ አላማከረም እግዚአብሔር የነገራችሁ ለታታማክሩ ማንንም ጣልቃ አታስገቡ ታረሱ ማንንም ጣልቃ ይግባ አንተና በእግዚአብሔር መሃል ሌላ አማላጅ አያስፈልገው አንተና በእግዚአብሔር ብቻችሁን አውርታችሁ የጨረሳችሁበት ጉዳይ ማንንም ጣልቃ አይግባ ሳራ ጣልቃ ብትገባ ኖሮ ልጄን አልሰጠህም ትላለች አላስገባም ጣልቃ የምታደርገው ነገር ሁሉ አንተና እግዚአብሔር ብቻችሁ ቆይ ሳራ ቆይ ማታ ሳራና ማክራት አላለም ሳራ እግዚአብሔር እኮ ዛሬ ማታ ተናገረኝ ምን አለ እና ይስሐቅን ሞሪያ ምድር ወስደህ አንድ ተራራ ላይ ሰዋ ብሎኛል ማንን ይስሐቅን ተቀልዳለህ ነቅለሃል ልክ ነህ ሰው እንደዚህ ነው መስጠርህ ነግራ ያወርድብሃል ሰማና እንዴ አለ ብድግ አለና እንጨቱን ጠዋት ተነስቶ አብርሃም ይቆ ሰነጠቀና ኑ እናንተ አለ አራት ሆኖ መሄድ ጀመሩ ማንንም ይጠይቀዋል ነበር የት ሄዳለ ሲባል ለእግዚአብሔር ልሰግድ እዚህ አሰግድም አረ እዛ ጋር ነግሮኛል ዋጋ ቢያስከፍልም ደርሳለሁ ጉልበቱን አልሳሳም ደክሞኛል ደግሞ አርጅቻለሁ አላለም 3 ቀን መንገድ የ3 ቀን መንገድ ጫካ ያደረ ሄደ አንተ እዚህ ጋር እዚህ መምጣት ይከብዳል እዚህ መተሳት አለፍ ብንትላል የሮቆ ቤት የደምን ማሰብ አይደል የሆነ ቡና ሲባል አንዳንድ ሰዎች ካፌ ቁጭ ብለው እስከ ምሽቱ 4 ሰዓት ይቀመጣሉ እዚህ ሲመጣ ቸርች ኢስ ዲሞኒክ መንፈስ ነው በነገራችን የእውነት ሊወገድ ይገባል አይደል እንዴ ልክ ነኝ ወይ የማያነቃቃ መንፈስ ሌላ መንፈስ ነው የእግዚአብሔር መንፈስ ያነቃቃዋል ሌላ መስከር አለበት ሰከረ ማለት አለባችሁ ይሁንብን ዝም ብሎ ቤት ስትገባ ራቻ ካታራዳላቦ ያንተ ቤት በእግዚአብሔር ህልውና መሞላት አለበት አንተ አሜን በል በኢየሱስ ስም ማለዳዎች በእግዚአብሔር ክብር ይሞሉ የሆነ ማለዳ ስትነሳ ፓላራዶ ሶኮቶራ ነገረኝ ጌታ ከዚህ በኋላ ስትወጥ ማለት ጫና መፍጠር በጠላት መንደር ጩና ጫና ፈጥራለሁ በእስቲ አንድ ይኸውላችሁ ከዚህ በኋላ ለጠላት ራስ ምታት የሚሆኑ ሰዎች አሉ እዚህ ግራም ያጋባሉ ሃሌሉያ ማያመቻመቹ ሰዎች አሉ ተነስ ጸልይ ሲባላቸው ቆይ በኋላ አይሉ ራቻካ ከዚህ በኋላ እንዳለ መንፈስ አንተ ቤት ይመጣ ይሆንላችሁ በኢየሱስ ስም ይሆንልህ በኢየሱስ እንደ ሌላ ሰው ቢያደርግ በኢየሱስ ይኸውላችሁ ምን ያለው መሰል እዚህ 10 ሰዎች እግራቸው ልክ እንደ የጋለ እሳት ሲሆን አያል እርምጃቸውን ቀይራሉ አለ ጌታ በመንደሮቻቸው አከብዳሉ ይለኛል ጌታ ማላራዶ ንግግራቸው በጣም የሚጣፍጡ ሲናገሩ ፍጥረት የሚሰማቸው የተቀቡ አሉ እዚህ ቦታ እመነኝ ዛሬ ቀን እንዳያልፍ ያው ጌታ እሳት ከሰማይ ይወርዳል አሁን አሜን ትላለህ እሳት ይወርዳል በኢየሱስ ይኸውላችሁ አንተ ባለፍክበት መንደር ሟርተኞች አይሰሩ እኔ ባለሁበት ጨለማ አይሰራም እኔ ባለሁበት አመፀኞች አይሰራም እማኑኝ ቢሾፍቱ ከተማ ብዙዎች ፈርተዋት ትተው ሄደዋል አንተ ግን አለህ አንቺ አለሽ እኔ አለሁ በኢየሱስ ስም እንከብዳለን እኔ አለሁ በለው እኔ አለሁ በል አለሁለት በል
ኤልያስ አለ እግዚአብሔር በማይጠራበት እግዚአብሔርን ጠርቶ የሚያከብር ሰው ሁሉ ለባኦል እየሰገደ አልሰግድም በሰማይ የሚሰገድለት እግዚአብሔር አለ ብሎ ለእግዚአብሔር የወገነ አለ። ታውቃላችሁ ቢሾፍቱ ከተማስ በየአካባቢ አጋንንት ይጮሃል። ከተማሳለ ቢሾፍቱ ዘሆራ ጋር ከዚህ በኋላ የእግሮች ኮት የጠላት መንደር ያናውጣ ናይን ቀይርልኝ። ሃሌሉያ። አሁን የሆነ ኃይል እየመጣ ነው። 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 ሃሌሉያ ሃሌሉያ። ያድናል በሉ ያድናል በሉ ያድናል በሉ። የተለየ መንፈስ የተለየ መንፈስ የተለየ መንፈስ እንደሌላ ሰው የሚያደርግ መንፈስ በጨለማ ኃይል ላይ የሚያከብድ መንፈስ እነሆ ዛሬ ተገለጠ። ይኸውላችሁ ከዚህ በኋላ በጠላት መንደር የሚታወቁ ሰዎች አሉ። እሷ አለች ኧረ እንዳንሄድ እሷ ካለችማ መስራት አንችልም እሱ ካለ መስራት አንችልም። በእግዚአብሔር ክብር የተሞሉ በጨለማ ዓለም የሚከብዱ የእግዚአብሔርን ታላቅነት የሚገልጡ ይኸውላችሁ በወሬ አትሸውዳቸው። በወሬ አትሸውዳቸው። በወሬ የማይሸወዱ እዛ ጋር አንቺ ልጅ ጌታ ይፈልግሻል። ኤራራዶስ አላየሁሽም ግን ቅባት አላየሽ ላይ ሲመጣ ያለ አከብድሻለሁ አለ ጌታ ማላራዶ። ሃሌሉያ ሃሌሉያ። ይኸውላችሁ ስሙ እመኑ። እኔ ጌታ ፊት ተወራርጃለሁ። ጌታ እንደዚህ አለ ከተማይቷን አሳልፈ ሰጣለሁ ብሎኛል። ጌታ ተናገረኝ ማለት ነው። እቺ ከተማ መጠሪያዋ ኢየሱስ ይሆናል። ይኸውላችሁ ስሙኝ። ዛሬ የማይመስል ትንቢት ሰዎች ከያጫጫ ለፈውስ ይመጣሉ። የእግዚአብሔርን ተአምራት ለማየት ይመጣሉ። አንተ አለ በኢየሱስ ስም። እስቲ የታጠቁት ሰይፍ አሰማማኝ ነው በሉ ኢየሱስ። እመኑ ዘመኑ የእናንተ ነው። ስሙ አንድ ነገር ልንገራችሁ። ጠቅላላ በየሰፈሩ የተሰገሰጉ መናፍስቶች አሉ። ከተማይቷ ላይ እኔ ነኝ አሉ ቡቱቶ መንፈስ። ከዚህ በኋላ አንተ ላይ የሚመጣ ቅባት፣ አንቺ ላይ የሚመጣ ቅባት የዚህን ከተማ ታሪክ ይለውጣል። ይኸውላችሁ ስሙኝ እግዚአብሔር ምን አለ በሉ እኔ ልፈር ቢሾፍቱን ዱከምን ጠቅላላ እግዚአብሔር ይቀይራል። ወንዞች ለአመፅ አይደረጉም። ወንዞች ውስጥ ያለ ዘንዶ ይሞታል። ከተማይቷ በእግዚአብሔር ክብር ትሞላለች። ስሙ ከቅርብ ጊዜ በኋላ እንደዚህ ይለኛል ጌታ አየሯን እፈውሳለሁ አለኝ ጌታ። ብዙዎች አሁን ይኸውላችሁ አገልግሎት ወደ አዲስ አበባ ስንሄድ በኢየሱስም ሰማይ ይከፈታል። እዚህ ከተማ ውስጥ አገልግሎት ትግል ሰው አሜን አይነቃቅ። እዛ እኮ ቆመን ሃሌሉያ የሚለው ወዲያው የሚቀበል ይኸውላችሁ ከዚህ በኋላ ከተማይቷ በእግዚአብሔር እሳት ትሞላለች። ደብረ ዘይት የእግዚአብሔር ክብር የሚገለጥባት፣ ቢሾፍቱ የእግዚአብሔር ክብር የሚገለጥባት። ከዛ በኋላ እግዚአብሔር አንቺን ቀብቶ እሷ ልጅ እግዚአብሔር ለትልቅ ዓላማ ይፈልግሻል። ማላራዶስ ሃሌሉያ እስቲ ሃሌሉያ በሉ። የሆነ ኃይል እየመጣ ነው። ዛሬ ተነብያለሁ በኢየሱስ በአንተ ላይ በቤትህ ላይ በዘመንህ ላይ የእግዚአብሔርን ታላቅነት አውጃለሁ በኢየሱስ። ከክብር ወደ ክብር፣ ከመታዘዝ ወደ መታዘዝ፣ ከመስማት ወደ መስማት፣ እግዚአብሔርን በመስማት መኖር ይሁንላችኋል። ይውላ ምን አሉ ትተዋላችሁ? ምን አሉ እንትና ምን አለ ምን አለ እሱ የለም። ከዚህ በኋላ ጌታ ምን አለ፣ አባ ምን አለ፣ ኢየሱስ ምን ተናገረ።
ያልተጠበቀ ከተማውን እንዲቆጣጠር ነው ማውጫው። ቅባት ትጠማለህ? ቅባት ትጠማለህ? ቅባት እስቲ ቅባት የምትጠሙ የእውነት ቅባት እግዚአብሔር ምስክር ከቅርብ ጊዜ በኋላ ብዙዎች በመገለጥ ይሞላሉ አለኝ። ምንም ያልተመላውትን አላወራም። ኃይለኛ የትንቢት መንፈስ ጥልቅ ነገር እስከማይቀራቸው ድረስ የሚመረመሩ ደካማ የሚመስሉ ግን እሳት የለበሱ መጡ። እግዚአብሔር እንደዚህ ምን አለው? ዘይት የሞላ እንደ መለከት የሚመስል ይዞ የመጣ መልአክ አለ። እዚህ ይሄ ቅባት ማን ላይ እንደሚፈስ አላውቅም። ይሄ ቅባት ዛሬ ይፈሳል። ይኸውላችሁ ያስታውቅብሻል። ጴጥሮስ ራሱን ለመደበቅ ሞከረ። እኔ በፍጹም አላውቅም አለ። በፍጹም የምትይው ሰው አላውቀው፣ ንግግር ይገልጣል። ከዚህ በኋላ አመፀኞች መንደር ስትቀመጥ ትገለጣለህ። ያው በኋላ አንተ ነው። በናዝሬቱ በኢየሱስ ስም የተራባችሁት ክብር እዚህ የተራበ ሰው አለ። የእግዚአብሔር ክብር የተራበ በጣም